ዳግም ተቃቅፈን በናፍቆት በለቅሶ ዳግም ተቅሶ ዳግም ተቃቅፈን በናፍቆት በለቅሶ ዳግም ተቃቅፈን በናፍቆት በለቅሶ ብሩህ ነገር ከውስጣችን ነግሶ ዳግም ተቃቅፈን በናፍቆት በለቅሶ ክቡራትና ክቡራን እንደምትመለከቱት አቶ ጀውሃር መሐመድም የዚህ ታላቅ ፕሮግራም ታዳሚ ሆነዋል። ከልብ እናመሰግናለን። አላሁ አክበር አላሁ አክበር አላሁ አክበር። ባሙላት የፈካው ልባችን አደራ ነውና የምስራች ዜና ተሰማ ለጀሰድ የሚመች ለሩህ የሚስማማ ቢይዞ ሰንሰለት ቢገደፉት ካስማ እንደ እህል የሚርብ እንደ ውሃ የሚጠማ አድርሰው ዛሬ እዚህ እንገናኛለን። አላሁ አክበር አላሁ አክበር። ቆመናል ዛሬም በጋራ የምስራች ዜና ተሰማ አላሁ አክበር አላሁ አክበር። የፈካው ልባችን አደራ ነውና የቃል ኪዳናችን በናፍቆት በለቅሶ ዳግም ተቃቅፈን በናፍቆት በለቅሶ አላሁ አክበር አላሁ አክበር አላሁ አክበር። የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ተቀላቅለውናል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አመራሮች አቀባበል ሲያደርጉላቸው ነው እየተመለከትን የምንገኘው። በአንድነት ለመቆም ይሄው ቃል ገብተናል። ክቡር ሚኒስትሩ ቦታቸውን ይዘዋል። ክቡር ዶክተር አብይ አህመድ እንኳን በሰላም መጡ። አህለን ወሰህለን ዌልካም ብለናል። ቀደም ተብሎ እንደተገለጸው በድጋሚ የኢፌዴሪ የሰላም ሚኒስትር የሆኑት ክብርት ሙፈሪሃ ካሚል ቀደም ብለው አዳራሻችን ላይ መቀላቀላቸው ይታወሳል። ሁለቱንም በታላቅ ምስጋና እንቀበላችኋለን። ክብራትና ክብሯን ያው ሁላችሁም ወደ አፋችሁ የሆነ ነገር እየሰደዳችሁ እንደሆነ ተስፋ እናደርጋለን። መቼም ዛሬ የምንገኘው የአንድነትና የአብሮነት የኢፍጣር ምሽት ላይ ነውና አላምራ ለሳቄ ባይተዋር አረገኝ ከክፍል መራቄ ስንት ጉዳይ ያለኝ ያላንተ ማይሞላ ዛሬ በዱንያ ላይ ነገ ባርሽ ጥላ የሄድኩ በመንገድ የቀና መስሎኝ ስጠፋ ሚመለስ ወንድም አሳጣኝ የምስራች ዜና ተሰማ ሰማያት ምድሩ ደመቀ በአብሮነታችን ብርሃን አድማሱ አንጸባረቀ በአዲስ ምዕራፍ ጉዞ በአንድነት ታሪክ ልንሰራ እጅ ለእጅ ተያይዘን ቆመናል ዛሬም በጋራ ፈቅድ እንደው ልምጣ ወዳለህበት ሳይገርለኝ ሐዘኑ ሳልሞት በጸጸት አሳርፋት ነፍሴን ይቅር በለኝና የነገዋ ቀበት ዛሬ እንዲቀና የሄድንበት መንገድ ልክ ያልነበረው ወንድም አስረስቶ ለነፍስ ያደላው በእናቶች ለቅሶ በአባቶች ልመና
ታሪክ ሊሆን በቃ ያ ሁሉ አለፈና የምስራች ዜና ተሰማ ሰማያት ምድሩ ደመቀ በአብሮነታችን ብርሃን አድማሱ አንጸባረቀ በአዲስ ምዕራፍ ጉዞ በአንድነት ታሪክ ልንሰራ እጅ ለእጅ ተያይዘን በጋራ ቂም በቀልን ሽረን ይቅርታ መርጠናል በአንድነት ለመቆም ይኸው ቃል ገብተናል